ጋር ከገዢው ፓርቲ ጋር መስራት ጀምሯል። ከጠቅላይ ሚኒስትሩ ጋር ተገናኝተዋል። የተፈታውም ለዚህ ነው። አሁንም እየሰራ ያለው የመንግስትን ስራ ነው የሚሉ አሉባልታዎች አሉና እዚህ ውስጥ አልተጋበዝኩም፣ ቀርቻለሁ፣ ተከድቻለሁ። በቀለ በጣም ህይወቱ አደጋ ላይ ደርሶ ነበር። ወደ ፓርቲ የመግባት ዓላማስ ምን ነበር? እንደው ይጸጽታልስ ወይ ነፃነት ተገደበ ብለህ ታስባለህ? በማለቴ እነዛ ነገሮች ተከስተው በማየቴ በጣም ነው ማዝነው። ባላልኳቸው ምላቸው ብዙ ነገሮች አሉ። እናንተ ሰውቶራችሁ ብዙ ተቀይሯል። በሰሜን ኢትዮጵያ እርስ በርስ ጦርነት ነበር። አሁን ደግሞ እሱ ትንሽ ጋብ ሲል ኦሮሚያ ላይም ጦርነት አለ፣ አማራ ክልል ላይም ሰሞኑን ብዙ ችግሮች አሉና የኤርትራ ሚና ምንድነው? የኤርትራ ቦታ የቱ ጋር ነው ያለው? we really have to be very careful. already ብዙ አጎራባችም ሆኖ የሩቅ የሆኑ ኃይሎች በተለያየ መንገድ ገብተዋል። ኬንያም ላይ አይተናል በቅርቡ። ስለ የጉዞ ዓላማ ምን ነበር? ማንን አገኘ የሚለው እንዳለ ሆኖ በምን ፓስፖርት ነው የሄድከው? ጀዋር ኢትዮጵያ ይሆን እንዴ? አንደኛ ከልጅነቴ ጀምሮ ሌላ ኖሮኛ ያውቃል። ኑሮ በሙሉ ገና ከልጅነቴ ጀምሮ ፖለቲካ በመሆኑ ከሱ ጋር ያይዘህ ዌይ አውት ይታያል ወይ ለኢትዮጵያ ምንድነው የሚታይ የሚለው ነገር የተወሰነ ብትለን ደስ ይላል። በጣም ይዘሽ ስለመጣሽ እሱን ያው መዝለል ግዴታ ነው የሚሆነው።